አሁን ከምታገኙት ገቢ በተጨማሪነት ፓሲቭ ኢንካም የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። ስለዚህ ቪዲዮውን እስከ መጨረሻ ይዩት። እንደናንተም ደግሞ ፓሲቭ ኢንካም ማግኘት ለሚፈልጉ ሰዎች ጀስት ቪዲዮውን ሼር አድርጉላቸው። አሁን ባለንበት ዘመን እንግዲህ ጀስት ፓሲቭ ኢንካም የሚፈልግ ሰው ካለ እንደ ዋነኛ አማራጭ ሊወስድ የሚገባው ብዬ የማስበው ጀስት ኦንላይን ስራዎችን በመስራት ነው ማለት ነው። ኦር ደግሞ ኦንላይን ላይ መኒ ሜክ በማድረግ ነው፣ የተወሰነ ሰዓቱን ካለው ሰዓት ላይ በመስጠት። ከነዚህ ደግሞ ኦንላይን ላይ ካሉ አማራጮች ብዙ ቤስት የሚባሉ አሉ። ከነዛ መሃል ጀስት ስለ ባይቢት ፒቱፒ ማርቸንት ሆነን እንዴት ብር ማግኘት እንደምንችል አሳያችኋለሁ ማለት ነው። ቲክቶክ ላይ ቪዲዮ አይታችሁ የመጣችሁ ሰዎች ካላችሁ በዲቴል አሁን እያንዳንዱን ካምፔኖችን ጨምሮ ስቴፕ ባይ ስቴፕ ያለውን ነገር ስለማሳያችሁ ሙሉ ቪዲዮ ማየታችሁን እንዳትረሱ። ይህን ቪዲዮም ደግሞ ላይክ አድርጋችሁ ጀምሩት። እናንተ ላይክ ስታደርጉ ሰው ጋር ተደራሽ መሆን ስለምንችል፣ እንዲሁም ደግሞ የእኛ ቤተሰብ ያልሆናችሁ ሰዎች ካላችሁ እስካሁን ጀስት የሰብስክራይብ ምልክቷን ነክታችሁ የእኛ ቤተሰብ ሁኑ። ወደ ዋና ጉዳይ ከመግባቴ በፊት ስለ ፒቱፒ ትሬዲንግ ልንገራችሁ። ያው አብዛኞቹ ታውቁታላችሁ ብዬ አስባለሁ። ጀስት ግን ለማያውቁ ሰዎች የተወሰነ ብሪፍ ላድርጋቸውና ወደ ዋና ጉዳይ ይሄዳሉ። እና ፒቱፒ ትሬዲንግ የእናንተን ፊያት ከረንሲ ተጠቅማችሁ፣ ፊያት ከረንሲ ማለት ጀስት ገቨርንመንት ኢሹ የሚያደርጋችሁ መኒ ማለት ነው። እሱን ተጠቅማችሁ የሆነን አሴት ገዝታችሁ ኦር ደግሞ ክሪፕቶ ከረንሲን ገዝታችሁ በትርፍ መልሳችሁ መሸጥ ማለት ነው። በአጭር አማርኛ የሆነን ክሪፕቶ ከረንሲ ፊያት መኒያችሁን ተጠቅማችሁ ትገዛላችሁ። ከዛ በኋላ መልሳችሁ ደግሞ በትንሽ ትርፍ ኦር ደግሞ ብዙም ትርፍ ልታተርፉ ትችላላችሁ። ሸጣችሁት መልሳችሁ ፊያት ከረንሲያችሁን ማግኘት ማለት ነው። ዚስ ፒቱፒ ትሬዲንግ። ፒቱፒ ማርቸንት ደግሞ ማለት የፒቱፒ ነጋዴ ማለት ነው። ነጋዴ ሲባል ጀስት ሻጭ እና ገዢም ሊሆን ይችላል አዚም ታይም። ስለዚህ በዚህ ቪዲዮ እንዴት የፒቱፒ ማርቸንት መሆን እንደምትችሉ ስፔሲፊካሊ የባይቢት ፒቱፒ ማርቸንት መሆን እንደምትችሉ እነግራችኋለሁ። ስቴፕ ባይ ስቴፕም እንዴት ነው አዶችን ፖስት ማድረግ የምትችሉት፣ ባይ አድ እና ሴል አድ ማለት ነው። እንዴት ነው ትርፋማ መሆን የምትችሉት የሚለውንም ማሳያችሁ ይሆናል። ከዛ በተጨማሪነት ደግሞ ልክ ይህን ስላችሁ የሚነሳባችሁ ጥያቄ ሊሆን ይችላል። ምክንያቱም ሌሎች ኤክስቼንጆች ላይም ፒቱፒ ትሬድ ማድረግ እንችላለን ራይት። ለምንድነው ባይቢትን የመረጥከው ልትሉኝ ትችላላችሁ እና እሱንም እነግራችሁ ይሆናል። እስከ መጨረሻው ተከታተሉ። በድጋሚ የኛ ቤተሰብ ያልሆናችሁ ካላችሁ የሰብስክራይብ ምልክቱን ነክታችሁ የኛ ቤተሰብ መሆናችሁ እንዳትረሱ። የኛ ጀማዎች ደግሞ እንደተለመደው ቪዲዮን ላይክ አድርጋችሁ ጀምሩ። በመጀመሪያ ለምን ባይቢትን እንደመረጥኩ ልንገራችሁ። ካሉት ሁሉ ኤክስቼንጆች የመጀመሪያው ነገር ባይቢት ላይ ጀስት ፒቱፒ ትሬድ ስታደርጉ ምንም አይነት ፊ አትከፍሉም፣ ዜሮ ፊ ነው። ይሄን ስላችሁ ደግሞ ጀስት ትሬድ የምታደርጉት አማውንት ምንም ሊሆን ይችላል፣ ለየትኛውም አማውንት ዜሮ ፊ ነው ማለት ነው። ስለዚህ ኢትስ ጉድ ማለት ነው። ሁለተኛው ደግሞ ሴቭ ኤንድ ሴኩሪቲው ነው። ምክንያቱም ብዙ ጊዜ ፒቱፒ ማርኬት ላይ ስካመሮች ምናምን ሊበዙ ይችላሉ። ያ ብቻ አይደለም ደግሞ የተለያዩ የሴኩሪቲ ሪስኮች ሊኖሩ ይችላሉ። ባይቢት ላይ ስንመጣ እነዛን ሪስኮች ሚኒማይዝ ለማድረግ ማኔጅ ለማድረግ የሚጠቀሙበት የራሳቸው የሆነ ሴኩሪቲ ሜካኒዝም ሲስተም ስላላቸው ሴቭሊ ትሬድ የምናደርግበት ፕሌስ ነው ማለት ነው። ስለዚህ ሁለተኛው ባይቢትን የመረጥኩበት ምክንያት ይሄ ነው። በሶስተኛነትና እናንተም ትወዱታላችሁ በማስወለ ነገር ሁለቱም ትወዱታላችሁ፣ ካምፔን አላችሁ። የተለያዩ ካምፔኖች ማለት ነው። ከስታርተር ጀምሮ ጀስት ከዚህ በፊትም ፒቱፒ ላይ ትሬድ አድርጋችሁ መታቁ ሰዎች ካላችሁ ለሁሉም የተዘጋጀ ካምፔን አለው ማለት ነው። ፒቱፒ ማርቸንት ስለሆናችሁ ማለት ነው። ምን አይነት ካምፔን አለው ካላችሁ በዲቴል አሁን ነግራችኋለሁ። የመጀመሪያው ካምፔን ባይቢት ፒቱፒ ስታርተር ቻሌንጅ ነው። ስለዚህ እዚህ ላይ ስትሳተፉ እና ታስኮችን ስትጨርሱ ኖርማሊ መሳተፉ ማለት ጀስት የፒቱፒ ማርቸንት ስትሆኑ ኦልሬዲ ተሳትፋችኋል፣ መሳተፍ ጀምራችኋል ማለት ነው። ስለዚህ ታስኮች አሉ። በጣም ቀላል ታስክ ነው። እሱን ስትጨርሱ 20 ዩኤስዲቲ እሮፕ ይደረግላችኋል ማለት ነው። እንዴት ነው መሳተፍ የምንችለው የሚለውን እስቲ እዚህ ጋር ሃው ቱ ፓርቲሲፔት ይላል። የመጀመሪያው የሚሆነው እንግዲህ ባይቢት አካውንት ከሌላችሁ የባይቢት አካውንት ጀስት ሬጂስተር ማድረግ ኦር ደግሞ ሳይን አፕ ማድረግ ነው። ስለዚህ ዲስክሪፕሽን ላይ ሊንክ ስለማስቀምጥላችሁ በዛ ሊንክ ገብታችሁ አካውንታችሁ ሬጂስተር ማድረግ ትችላላችሁ፣ አዲስ ሰው ከሆናችሁ ማለት ነው። ለእናንተ ደግሞ ሌሎች ብዙ ካምፔኖችም አሉ አዲስ ሰው ስትሆን ጀመር ባይቢት አካውንት ሬጂስተር ካደረጋችሁ ኦር ደግሞ ከዚህ በፊት ያላችሁ ሰዎች ካላችሁ አትሊስት 2 አዶችን ፖስት ማድረግ አለባችሁ አስ ፒቱፒ ማርቸንት ካውንት ለመደረግ ማለት ነው። ያለበለዚያ ፒቱፒ ማርቸንት አይደላችሁ፣ እዚህኛው ካምፔንም መሳተፍ አትችሉም ማለት ነው። ስለዚህ ማወቅ ያለባችሁ ነገር አካውንት ሬጂስተር ካደረጋችሁ ከዚህ በፊት አካውንት ካላችሁ
አትሊስት 2 አዶችን ፖስት ማድረግ ትችላላችሁ። እንዴት አድ ፖስት ማድረግ እንደምትችሉ አሳያችኋለሁ። ከዛ በኋላ እንግዲህ ጀስት ፒቱፒ ማርቸንት ከሆናችሁ በ7 ቀን ውስጥ ማለት ነው እዚህ ጋር ከታች የተዘረዘሩ ታስኮችን መጨረስ አለባችሁ 20 ዩኤስዲቲ ኤርድሮፕ እንዲደረግላችሁ። የመጀመሪያው እንግዲህ ኦንላይን ፕሬዘንስ ነው። ከሚሰጣችሁ 7 ቀን ጀስት ቻለንጁ ላይ ለመሳተፍ ማለት ነው 5ቱን ቀን ኦንላይን ፕሬዘንስ ሊኖራችሁ ይገባል። 5ቱን ቀን ማለት ጀስት 5ቱን ቀን ሙሉ ኦንላይን መሆን አለባችሁ ሳይሆን ጀስት ከዛ ውስጥ 4 ሰዓት ብቻ በእያንዳንዱ 5ቱ ቀን ማለት ነው ኦንላይን ፕሬዘንስ ሊኖራችሁ ይገባል። ጀስት ያ ማለት አድ ፖስት አድርጋችሁ ኤኒ አክቲቪቲ ሲኖር እየገባችሁ ጀስት አዳችሁን ሴል ማድረግ እና ባይ ማድረግ እንደዛ አክቲቪቲ ስታሳልፉ 4 ሰዓት ማሳለፍ ቀላል ነው ማለት ነው። ሌላኛው ደግሞ ነምበር ኦፍ ትሬዲንግ ዩዘርስ ነው። ጀስት ከአንድ ሰው ጋር ብቻ ተደጋጋሚ ትሬድ ማድረግ አይደለም። አትሊስት ከ3 የተለያዩ ሰዎች ጋር ትሬድ ማድረግ አለባችሁ። ባይም ሊሆን ይችላል ሴልም። ጀስት ግን አድ ፖስት አድርጋችሁ ያ አድ የተለያዩ 3 ሰዎች ሊገዙት ኦር ደግሞ ሊሸጡላቸው ይገባል ማለት ነው። ሌላኛው ኦርደር ኮምፕሌሽን ሬት ነው። በዚህ 7 ቀን ውስጥ ቻሌንጁ በሚሰጣችሁ ማለት ነው ቢያንስ 90% ኦርደራችሁን ኮምፕሌት ሬት ማስመዝገብ አለባችሁ። ከዚህ ያነሰ መሆን የለበት። ሶ የሚሰጣችሁን ኦርደር አክቲቭሊ ኮምፕሌት ማድረግ አለባችሁ ማለት ነው የሚመጣላችሁን ኦርደር። ሌላኛው ደግሞ ጀስት ሜከር ትራንዛክሽን አማውንት የሚል አለ። ሶ ጀስት ትሬድ የምታደርጉት ቮሊዩማችሁ ቤዝድ ኦን ከረንሲ እኛ ኢቲቢ ስለሆነ ኢትዮጵያ ላይ ስላለን ጀስት 500 ዩኤስዲቲ መድረስ አለበት ማለት ነው አጠቃላይ ትሬድ ያደረጋችሁት። ይህ በነገራችን ላይ በጣም ቀላል ነው። ለምሳሌ 10 ለመጀመር ጀስት ፒቱፒ ማርቸንት ለመሆን 10 ዩኤስዲቲ ብቻ በቂ ነው። ግን ከ10ም በላይ ቢኖራችሁና ለምሳሌ 50 አላችሁ ልበላችሁ 10 ትሬዶችን ብታደረጉ ጀስት አንዴ ሸጣችሁ ድጋሚ ገዝታችሁ ድጋሚ ሸጣችሁ እነዚህ 10 ብቻ ብታደረጉ 500 ዩኤስዲቲ ይሞንላችኋል። ስለዚህ ይህን ማቸው ማድረግ በጣም ቀላል ነው ማለት ነው። ሶ ፒቱፒ ማርቸንት ከሆናችሁ በኋላ ዳይሬክትሊ ይሄኛውን ቻሌንጅ ጆይን ታረጋላችሁ። እዚህ ጋር ሊንኩን ታች ዲስክሪፕሽን ላይ ማስቀምጥላችኋል ኦር ደግሞ እዚህ ስክሪን ላይ እንደምታዩት ይሄ ሊንክ አለ። ሶ በዚህ ሊንክ ገብታችሁ ቻሌንጁን ስታርት ማድረግ ትችላላችሁ ጆይን ነው የሚለውን ነክታችሁ ማለት ነው። ሌላኛውና ዋነኛው ጀስት ፒቱፒ ሃይሪንግ ፕሮግራም ነው። ሶ የባይቢት ሎንግ ተርም ማርቸንት በመሆን በሳምንት እስከ 200 ዩኤስዲቲ ባይዊክሊ ደግሞ እስከ 400 ዩኤስዲቲ ማግኘት የምትችሉበትን አማራጭ ያመቻቹበት ካምፔን ነው ይሄ። ሶ የባይቢት ሎንግ ተርም ኮርፖሬት ፒቱፒ ማርቸንት ስትሆኑ ይሄን ካምፔን መሳተፍ ብቻ አይደለም፣ ዋን ቱ ዋን ካስተመር ሰፖርት ይኖራቸዋል። ፋስተር አፒሊንግ ሃንድል ታይም ይኖራቸዋል። ያ ማለት የሆነ ሰው ሊያጭበረብራችሁ እንኳን ቢሞክር አፒል ስታደርጉ ከሌላው በተሻለ መልኩ አፒላችሁ ሃንድል የሚደረግበት ሜካኒዝም አላቸው ማለት ነው። መጀመሪያ እንደነገርኳችሁ ደግሞ ባይዊክሊ ሪዋርድ ይኖረዋል። ሶ በባይዊክሊ የምታሳዩት ፐርፎርማንስ ተገምግሞ በባይዊክሊ እስከ 100 ዩኤስዲቲ 200 ዩኤስዲቲ እንዲሁም ደግሞ 400 ዩኤስዲቲ ሪዋርድ ልታገኙ ትችላላችሁ። ኤርድሮፕ ሊደረግላችሁ ይችላል። በነገራችን ላይ መልቲፕል ፊያት ከረንሲዎችን ሴል በማድረግ ጀስት መልቲፕል ሪዋርዶችን ማግኘት ትችላላችሁ። ግን ዩኤስዲቲ ብቻ ነው ትሬድ የምታደርጉት። ፊያት ከረንሲ ስላችሁ ብር ሊሆን ይችላል፣ የናይጄሪያ ከረንሲ፣ ኬንያ ዋትኤቨር ኢት ኢዝ እነሱ ላይ በመሳተፍ መልቲፕል ሪዋርዶችን ማግኘት ትችላላችሁ። እዚህ ጋር የባይዊክሊን ማለት ነው። እዚህ ላይ ለመሳተፍ ጀስት ሊንክ አለላችሁ። በዚህኛው ሊንክ በመግባት ግን ደግሞ ብዙ የሚጠይቋችሁ ጥያቄዎች አሉ ማሟላት ያለባችሁ ማለት ነው። ከዛ መሃል የዩኤስዲቲ ፕራይሳችሁ ጀስት ኮምፒታቲቭ ከሌሎቹ ጋር መሆን አለበት። አትሊስት 2 አዶችን ፖስት ማድረግ ይኖርባችኋል ማለት ነው። ከዛ ፖስት ከምታደርጉት መካከል አንዱ ቢያንስ ዩኤስዲቲ መሆን አለበት። ሌላኛው ደግሞ አድ ፖስት የምታደርጓቸው አትሊስት 50 ሀወር ኤቭሪ ዊክ ኦንላይን መሆን አለባቸው። ከሰኞ እስከ አርብ ባለው ቀናት ቢያንስ ለ6 ሰዓቱ ኦንላይን መቆየት አለባችሁ። ፖስት ያደረጋችሁት አድ መቆየት አለበት። ሌላኛው ደግሞ ዊክሊ ቮሊዩም ትሬዲንግ ተብሎ የሚቀመጥ አለና እሱን አቺቭ ማድረግ አለባችሁ በየጊዜው ማለት ነው። እንዲሁም ደግሞ ነምበር ኦፍ ቶታል ኮምፕሌት የምታደርጉት ኦርደር ማለት ነው። ከዛ በኋላ ጀስት ቬሪፋይ ያደርጉና እነሱ ያላችሁን ፕሮግረስ ጀስት ከፈቀዱላችሁ እዚህ ጋር የተሳትፋችሁ እዚህ ጋር ያልኳችሁን እነዚህን መኒዎች ልታገኙ ትችላላችሁ ማለት ነው ቤዝድ ኦን ዩር ፐርፎርማንስ። በሶስተኛነት ደግሞ የምናየው ፒቱፒ መርቸንት ሪፈራል ሪዋርድ ነው። ያ ማለት ሰው ፒቱፒ መርቸንት እንዲሆን ስትጋብዙ 10 ዩኤስዲቲ ኤርድሮፕ ይደረግላችኋል። ሶ ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዚህ ጋር የምታዩት ሊንክ አለ። በዚህ ሊንክ በመግባት
ሰው ስትጋብዙ ያ ሰው የጋበዛችሁት ግን ቢያንስ ላይ ያስቀመጥኩላችሁን ክራይቴሪያዎች ይሄ የሰባት ቀኑን ማለት ነው የሰባት ቀኑን ቻሌንጅ እሱ ላይ ያሉትን ክራይቴሪያዎች ቢያንስ መፈጸም አለበት። አትሊስት ቱ አንድ ፖስት ማድረግ አለበት አዶችን ማለት ነው። እና እናንተ 10 ዩኤስዲቲ ያም ሰው 10 ዩኤስዲቲ ያገኛል እናንተ ብቻ ሳትሆኑ ማለት ነው። ሶ ቦነስ ኦፖርቹኒቲ ብሎ እዚህ ጋር ደግሞ ኢንቫይት ያደረጋችሁት ዩዘር ፒቱፒ ስታርተር ቻሌንጅ ላይ በመሳተፍ አዲሽናል 20 ዩኤስዲቲ ማግኘት ይችላል ማለት ነው። ጀስት እናንተ ስለጋበዛችሁትና ፒቱፒ ማርቸንት ሰርቨር ከሚያገኘው $10 በተጨማሪነት። ሌላኛው ደግሞ ፒቱፒ ሱፐር ዲል ነው። ሶ በዚህ ኩፖኖችን የተለያዩ ኩፖኖችን ታሸንፋላችሁ አፕቱ 99 ዩኤስዲቲ ማለት ነው። ይሄን 99 ዩኤስዲቲ ያገኛችሁ ማለት አፕቱ ነው። በእርግጥ 88 የምታገኙ ትችላላችሁ። ሶ አስ ኤግዛምፕል 99 እንውሰድና 99% ኦፍ ይሆንላችኋል የፒቱፒ ትሬዲንጋችሁ ላይ ማለት ነው። ለምሳሌ ኦሪጂናል ፕራይሱ የሆነ ፒቱፒ ትሬድ ልታደርጉ ስትሉ 100 ዩኤስዲቲ ቢሆን ያን ኩፖን ደርሷችሁ 99ን ማለት ነው አፕላይ ብታደርጉት እናንተ የምትከፍሉት ስንት ነው? $1 ብቻ ነው። $1 ከፍላችሁ $100 ታገኛላችሁ። 99% ኦፍ ይሆንላችኋል ማለት ነው። እዚህ ላይ እንዴት መሳተፍ እንችላለን? ጀስት ሲምፕሊ ባይቢት አካውንት የሌላችሁ ቬሪፋይ ማድረግ ነው። ኦልሬዲ እንዳልኳችሁ ባይቢት አካውንት ማውጣት የምትፈልጉ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ በኋላ ዲፖዚት ማድረግ ነው። ፒቱፒ ላይ ሄዳችሁ ጀስት ባይ ማድረግ ሴል ማድረግ ከዛ በኋላ እዚህ ጋር መታችሁ ላኪ ድሮ ላይ ኢንተር ታደርጋላችሁ። ከዛ የምታገኙትን ኩፖን ትጠቀሙታላችሁ ማለት ነው። ካምፔኖችን በዛ መልክ ካየን አሁን ደግሞ እንዴት ነው ፒቱፒ አዶችን ፖስት የምናደርገው? እንዴት ነው ትርፍ ማግኘት የምንችለው ፒቱፒ ላይ ትሬድ በማድረግ የሚለውን ላሳያችሁ። የመጀመሪያው ነገር እንግዲህ ፒቱፒ ማርቸንት መሆን አለባችሁ። ፒቱፒ ማርቸንት ለመሆን እዚህ ዲስክሪፕሽን ላይ ማስቀምጥላችሁ የቴሌግራም ግሩፕ ስላለ እዛ ግሩፕ ላይ ትገባላችሁ። ከዛ በኋላ ዲቴል የሆነ ኢንስትራክሽን ሬጅስተር የምታደርጉበትን ሊንክ ጨምሮ አዲሽናል የሆኑ ሶርሶችን የምንለቅበት ግሩፕ ስለሆነ ጆይን ማድረጋችሁ በደንብ ይጠቅማችኋል ማለት ነው። ይሄ ዋናው ፓርት ስለሆነ እስከ መጨረሻው በደንብ ትኩረት ሰጣችሁ ተከታተሉኝ። እስካሁን ግን ቪዲዮ ላይክ ያላደረጋችሁ ሰዎች ካላችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ፒቱፒ ላይ ትሬድ ስታደርጉ አንድ ማወቅ ያለባችሁ ነገር ጀስት ትርፋችሁ በጣም ትንሽ ነው መሆን ያለበት ማለት ነው። ሌትስ ሴይ ከዚህ ሰውዬ ጀስት ዩኤስዲቲ ገዛችሁት እንበል በ157 ብር ነው የሚሸጠው። ሶ እናንተ ባይ ኦርደር ስታዙ ከዚህ 157.50 ታረጋላችሁ። ግን ደግሞ አማራጩን ታሰፋላችሁ እዚህ ጋር ማለት ነው። የፔመንት ሜተዳችሁን ታሰፋላችሁ። ኢንዛት ወይ ተደራሽ በደንብ መሆን ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ሊሚቱንም ትቀንሳላችሁ ማለት ነው። ያን ያህል ትልቅ ማድረግ ላይኖርባችሁ ይችላል። በጣም ትንሽም ማድረግ ሪስክ ይኖረዋል። ጀስት በጣም ትራንዛክሽን በበዛ ቁጥር ፍላግ ሊኖረው ስለሚችል ማለት ነውና ጀስት እዚህ ጋር የ50 ሳንቲም ለውጥ ማድረግ ብዙ በሸጣችሁ ቁጥር በተለይ እየተደጋገማችሁ ጀስት ትራንዛክሽን ባደረጋችሁ ቁጥር ትርፋችሁ በቀን ውስጥ የምታገኙት እየሰፋ ይመጣል ማለት ነው። ስለዚህ ፒቱፒ ትሬድ ስታደርጉ በዛ ወይ ቲንክ አድርጋችሁ መሆን አለበት ማለት ነው። ሌላኛው አድ ፖስት ማድረግ ነው። ፖስት አድ ብላችሁ መሄድ ትችላላችሁ ማለት ነው። ሶ ፖስት አድ ትሉታላችሁ። ከዛ በኋላ ሲምፕሊ እዚህ ጋር የሚያስፈልገውን ዲቴል ሞልታችሁ ከዛ ፖስት አድ ማለት ነው። ፖስት አድ ስትሉት አዳችሁ ፖስቱን ይወጣል ማለት ነው። እናንተ ጀስት ሴል ኦርደር ማለት ከፈለጋችሁ ሴል ኦርደር፣ ባይ ኦርደርን ከፈለጋችሁ ባይ ኦርደር ትነካላችሁ። ግን አስ ኤ ኒው አድቨርታይዘር ኦር ደግሞ ፒቱፒ ማርቸንት ሴል ማድረግ ነው የምትችሉት ማለት ነው። ምክንያቱም ሌቭላችሁ ቢጊነር ስለሆነ ማለት ነው። ሌቭላችሁ እያደገ ሲመጣ ወደ ሬጉላር ምናምን እያደገ ሲመጣ ባይም ሴልም ኦርደር ፖስት ማድረግ ትችላላችሁ። የዛሬ ቪዲዮ እንግዲህ ይህን ይመስላል። እንደተመቻችሁ አልጠራጠርም። ከዚህ በኋላም የባይቢት ፒቱፒ ማርቸንት ሆናችሁ በቀን የተወሰነ ብር እንደምትሰሩም ተስፋ አደርጋለሁ ማለት ነው። ሁሉንም ሊንኮች የሚያስፈልጋችሁን ዲስክሪፕሽን ላይ ስለማስቀምጥላችሁ እሱን ፎሎ እያደረጋችሁ ሁሉንም ኢንስትራክሽን ተከተሉ። ከዛ ትርፋማ መሆን ጀምሩ። ሁሌም እንደዚህ አይነት ቲፖች እንደዚህ አይነት ኢንፎርሜሽኖች የተለያዩ ከቴክኒክ ክሪፕቶ ጋር የተያያዘ ኢንፎርሜሽን እንደርሳችሁ የፕላስ ምልክቷን ነክታችሁ እኛ ቤተሰብ መሆናችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ፒስ